ጋር ቲማቲም የተፈጫለኝ ይውላችሁ እዚህ ጋር ኦሊቭ ኦይል ያለኝ እዚህ ጋር ፐርሲላዴ ወይ ደግሞ ፐርሲሊያና ነጭ ሽንኩርትና ጨው አልጠቀምም እዚህ ጋር ቁንዶ በርበሬ ያለኝ ይሄኛው ኮረሪማና ቁንዶ በርበሬ ነው እናንተ ላሳይ ብዬ ነው እዚህ ጋር ያረኩት እዚህ ጋር ደግሞ ሚጥሚጣ አለኝ እዚህ ጋር ነጭ ሽንኩርት ፓውደሩ አለኝ እዚህ ጋር ደግሞ ያው ይሄኛው ማለት ነው ፐርሲላዴ ማለት ነው ይሄኛው ማለት ነው ፐርሲላዴ ሽንኩርት አለኝ ቃሪያው አያቃጥልም የሚያቃጥል ቃሪያ አይደለም ለዚህ ነው ሚጥሚጣ የተጠቀምኩት ማለት ነው በዚህ መልኩ ቆራርጬ ከዛ አፈጫዋለሁ ማለት ነው በዚህኛው ፈጨት አድርጌ ትንሽ ዘይት አድርጌ መጀመሪያ ቲማቲሙን አፈላውና ከዛ በኦሊቭ ኦይል መጨረሻ ላይ ነው መጨመረውና እሳት ላይ ለቲማቲሙን ብቻ ነው በትንሽ ማበስለው በተረፈ ሌላውን ነገር በቀዝቃዛ ነው ገባ ወጣ ነው ማደርገውና ከኔ ጋር ቆዩ የትም እንዳትሄዱ ተባረኩልኝ ቻው አሁን እዚህ ጋር መጥበሻዬን ዝም ብዬ ያለምንም ዘይት ጸጥ ብዬ አድርጌያለሁኝ እዚህ ጋር የምታዩት ቲማቲም ወስጄ መጥበሻዬ ላይ አደርጋለሁ በቃ ቲማቲሙን ብቻ ነው ትንሽ በሞቅ ማደርገው እንጂ ብዙ እንትን አለሉም ከዛ መጨረሻ ላይ ኦሊቭ ኦይል ነው መጨመርበትና ቲማቲሙን አደርጋለሁ ከዛ ሽንኩርቱን አደርጋለሁ ቅመሞችን አደርጋለሁ ከዛ ደግሞ የቅመሞቹንና ሽንኩርቱን ከመጨረሻ ላይ ቃሪያውን ፈጭቼ ከተታለሁ ከኔ ጋር ቆዩ የትም እንዳትሄዱ የውላችሁ እዚህ ጋር አድርጌዋለሁ ፈጨዋለሁ ቃሪያው አያቃጥልም ዳታ አይደለም ዳታ አሰራር ብዙ አይነት ቅመም አለው ይሄ የኔ አሰራር ነው ብትፈልጉ በሩዝ መብላት ትችላላችሁ ብትፈልጉ በነጭ ነገር በተለያየ አልጫ ነገር ካለ ወይ ከእንጀራም ጋር አርጋችሁ ከተለያየ ከጾም ወጥ ጋር መብላት ትችላላችሁ ዋናው የኔ ቅመሙ ይሄኛው ነው በቃ ይሄ ፐርሲላዴ ነጭ ሽንኩርትና ፐርሲሊያ አንድ ላይ ያለበት ጨው አለበት ሌላ ነገር አልጠቀም ፈጭቼ ደግሞ ልምጣ ከኔ ጋር ቆዩ አያችሁት ቃሪያዬ ይሄን መስሏል የማያቃጥል ቃሪያ ነው ይውላችሁ አሁን ቲማቲሙ መጠጥ እስኪልልኝ እጠብቃለሁ ትንሽ ውሃውን መጠጥ ሲያረግልኝ ሽንኩርት ጨምራለሁ ቅመሞችና ቃሪያ ጨምሬ አውጣዋለሁኝ አልቆይበትም ይሄን ይመስላል ከኔ ጋር ቆዩ አሁን ይውላችሁ ቲማቲሙ መጠጥ ብሎልኛል በቀጥታ ሽንኩርት ነው መጨመረው ግን አላቆየውም ይውላችሁ ነጭ ሽንኩርት ፓውደር ኮረሪማና ቁንዶ በርበሬ ዋናው ይሄ ፐርሲላዴ ፐርሲሊያና ነጭ ሽንኩርት አለው የራሱ ጨው አልጠቀምም ሚጥሚጣ ቃሪያው ስለማያቃጥል ነው ሚጥሚጣ ያደረኩት ከዛ እዚህ ጋር ምንም ዘይትም አላደረኩም ምንም ነገር አላደረኩም አይኔ ሽታው እንዴት ደስ ይላል በስማ አደበላልቄ ደግሞ ልምጣ የውላችሁ እሳቱን ቀንሼዋለሁ አሁን ቃሪያ ጨምራለሁ ኦሊቭ ኦይል ከላይ አደርግበታለሁ አወጣዋለሁ ከኔ ጋር ቆዩ የውላችሁ ቃሪያ እዚህ ጋር አለ እሳቱን ቀንሼዋለሁ አንድ ቁጥር ላይ ነው የማረጋው በቃ በኋላ ደግሞ ከሌላ ምግብ ጋር አቅርቤ ያሳያችኋለሁ ማባያ በጣም ደስ የሚል ነው ጣዕሙ ልዩ ነው የሚሆነው ቅመሙ ሽታው እንዴት ደስ እንደሚል ጠቆር ያለው የኮረሪማው ነው ሳልሳ ቢኖር ትንሽ ለከለር አረግበት ነበር ግን የለኝም ከኔ ጋር ቆዩ የውላችሁ የመጨረሻ ውጤቱ ይሄን ይመስላል አሁን ኦሊቭ ኦይል ከላይ ላይ እንጨምራለን ምንም አይነት ዘይት አላደረኩም በቃ ይሄን ይመስላል እንግዲህ ሰርታችሁ ሞክሩት የኔ አሰራር ነው ይሄ ዳታ አይደለም ወይ ዳታ አይደለም አይደል ወይ ቁጥቆጫ ዳታ አይደለም ግን የኔ አሰራር ነው ይሄ ይውላችሁ በጣም ቆንጆ ብትፈልጉ በሩዝ ትበሉታላችሁ ብትፈልጉ በዶሮ በነጭ ነገር ብቻ ማባያ ነው በጣም ቆንጆ ነው ይውላችሁ ይሄን ይመስላል ቪዲዮን ከወደዳችሁት ላይክ ሰብስክራይብ አድርጉ ቤተሰቦቼ ደግሞ አመሰግናችኋለሁ አዲስ የሆናችሁ ወደዚህ ቻናል የመጣችሁ ደግሞ እንኳን ወደዚህ ቻናል በሰላም መጣችሁ ይያልኩኝ ከኔ ጋር ስለቆያችሁ አመሰግናለሁ በሌላ ቪዲዮ እስከምንገናኝ ተባረኩልኝ ቻው ሰላም ቤተሰቦቼ ይውላችሁ ዛሬ ይሄን ምግብ አብረን እንስራ
በማያቃጥል ቃሪያ የሰራሁት ነው። በጣም ደስ የሚል ማባያ የሚሆን ለጾም የሚሆን ከሩዝ ጋር ከተለያየ እንጀራ ጋር ትበሉታላችሁ። እኔ ጋር ቆዩ፣ የትም እንዳትሄዱ።